በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 19 እንደዚህ ይላል። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። የሆሳዕና በዓል ሁላችንም እንደምናውቀው በአራቱም ወንጌላውያን ታሪኩ የተመዘገበ እንዲሁም በቤተ ክርስቲያናችን ታሪክም በልዩ ድምቀት የሚከበር በዓል ነው። ሆሳዕና ማለት መድኃኒት ማለት ነው። አባቶቻችን ነቢያት ኦ እግዚኦ አድኅንሶ፣ አቤቱ አሁን አድና፣ አሁን አድን እያሉ ሲያመሰግኑት በትንቢት ሲናገሩለት የነበረ ቀን ስለነበረ ዛሬ ያ ቀን ደርሶ ዛሬ ሆሳዕና በአርያም ለዳዊት ልጅ ለክርስቶስ መድኃኒት መባል ይገባዋል የሚል ዝማሬ የምናቀርብበት ቀን ነው። ሆሳዕና በአርያም ለወልደ ዳዊት በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምራችሁ ስትመለከቱት እነሆ ለጽዮን ልጅ ንገሯት፣ ንጉሥሽ በአህያ ላይ ተጭኖ ይመጣል፣ ንጉሥሽ በአህያ ተጭኖ ይመጣል ነው የሚላት። ትሁት ንጉሥ ነውና በአህያ ተጭኖ ይመጣል ይሻል ነው ያላት። ያልወደደችው ያላነገሰችው ንጉሷ ነው። ግን ተመልከቱት፣ እምቢ ያለችው ያመፀችበት ንጉሷ ዓለምን ንጉሥ ለእንበለ ቄሳር፣ ከቄሳር በቀር ሌላ ንጉሥ የለንም ብላ ያመፀችበት ንጉሷ እነሆ በአህያ ተጭኖ ይመጣል አላት። ሰላሟን ሊያውጅላት የሰላሟ ቀን ነውና በሰላሟ ቀን ንጉሷ ይመጣላት ዘንድ ተነግሮላት ነበር። አስቀድሞ ገና የተወለደ ቀን የአይሁድ ንጉሥ ተብሎ የተነገረለት። በዚህ ስም ግን አይሁድ ጠርተውት የማያውቁ አንደኛው የታሰረችውን አህያ ከነውርንጫ ፈታችሁ አምጡልኝ ማለቱ ነው። በጣም የሚያስገርመው ታሪክ በዚህ ቀን። ሁለተኛ የጽዮን ንጉሥ የተባለው ኢየሱስ ክርስቶስ በአህያ ጀርባ ላይ ተጭኖ መሄዱ ነው። በጣም የሚያስገርመው እሱ ነው። ሶስተኛው ደግሞ በዚያ ቀን ይህንን ምስጋና ያዩ ሰዎች ሁሉ ልብሳቸውን እያነጠፉ እሱ ለተጫነባት አህያ መሬት ላይ ልብሳቸውን እያነጠፉ መዘመራቸው ነው። የዘንባባ ቅጠል ይዘው የዘመሩለት መሆናቸው ነው። አራተኛው በዚህ ቀን ከሚጠቡትና ከሕፃናት አፍ ምስጋና ለራሱ ያዘጋጀ መሆኑ ነው። አምስተኛው ወደ ቤተ መቅደስ የገባው ከዚህ ቀደም እንደሚገባበት አይነት መንገድ አልነበረም። ያ ማለት ከዚህ ቀደም ድውያንን ለመፈወስና ለማስተማር ይገባ ነበር። ዛሬ ግን በኃይልና በስልጣን ነው የገባው። በብዙ ሕዝብ ታጅቦና ተከቦ እየተዘመረለት የገባበት ቀን ይሄ ቀን እና ይሄ ቀን በጣም ልዩ ያደረገው አንዱ ይሄ ነው። አምስተኛው ልዩ የሚያደርገው ይሄንን ቀን ማለት ነው። ስድስተኛው የአይሁድን ክፋታቸውን ያጋለጠበትና ገቢያቸውን የፈታበትም ቀን ነው ይሄ ቀን። ሰባተኛው አይሁድን ተከራክሮ የረታበት ቀን ነው። አይሁድ ጥያቄያቸውን አቅርበዋል። በመባህ የተመኑ ትገብር ዘንተ፣ ይህንን በማስልጣን ታደርጋለህ፣ ይህን ስልጣን የሰጠ ማን ነው ብለው በጠየቁት ጊዜ አይ እንኪያስ እናንተም ጥያቄ ይመልሱ ብሎ ሌላ ጥያቄ ሰጣቸው ነው የሚለው። ጥምቀቱ ለዮሐንስ ማየቴ፣ የዮሐንስ ጥምቀት ከወዴት ናት? ከሰማይ ናት ወይስ ከምድር ብሎ ጠየቃቸው። ጥያቄውን መመለስ አልቻሉም፣ በዚያው እንደወጡ ቀሩ ይላል። እንዲህ አፍረው የተመለሱበት የሚመልሱት ያጡበት ቀን ነው ይሄ ቀን ማለት ነው። እና ይሄ ቀን እነዚህ 7 ምክንያቶች ልዩ የሚያደርጉት ልዩ ቀን ነው። በፊታችሁ ወዳለው አገር ሂዳችሁም አህያቱን ከውርንጫዋ ጋር እድግተም ስለዋላ የማቴዎስ አህያን ከውርንጫዋ ጋር ታስራ ታገኛላችሁ ነው የሚለው። ወደ ታሰረችው አህያን አይላካችሁ፣ ወደ አልታሰረችው አይደለም የላካችሁ። ያችሁም ደግሞ ማንም ቢጠይቃችሁ ወመሰይ ይልኩም ለምን ትፈትወሙ፣ ለምን ትፈቷላችሁ ቢላችሁ በሉ እግዚኦሙ ይፈቅዶሙ፣ ለጌታ ያስፈልጉታል ወይም ደግሞ ጌታ ይፈልጋቸዋል በሏቸው ነው የሚለው። ይሄ ቃል በጣም የሚገርም፣ ይሄ ታሪክ የሚገርም ምስጢር እንደያዘ ሊቃውንቱ ተርጉሞታል። የተለያዩ ሊቃውንት ተርጉሞታል። ዮሐንስ አፈወርቅ ተርጉሞታል። ሌሎችም ሊቃውንት ተርጉሞታል። የእኛም ሀገር ሊቃውንት እንዲሁ ይህንን በልዩ ልዩ አመስጥረውት እንመለከታለን። በመጀመሪያ ሁለቱን ላከ ነው የሚለው። ደቀ መዛሙርቱን በላከ ጊዜ ሁለት አድርጎ አይደል የላካቸው። የሀገሪቱን ስምም አልጠራም። ሁሩ ሀገረ ዘቅድሜክሙ ነው ያለው። በፊታችሁ ወዳለው መንደር ሂዱ ነው ያላቸው። አንዳንድ ሊቃውንት ቤተፋየናት ብለው ጠርተዋታል፣ ተርጉመዋል ማለት ነው። ነገር ግን ሁሩ ሀገረ ዘቅድም፣ ወንጌላዊ ማቴዎስ በፊታችሁ ወዳለችው ሀገር ሂዱ አለ ነው የሚለው።
ምን ማለት ነው? ይሄ ለነገረ ድህነት የተነገረ ቃል ነው። ልብ በሉ በእውነት ሐዋርያትን ወደኛ ሲልካቸው በፊታችሁ ወዳለው መንደር በፊታችሁ ያለው ማለት ነው የተሰጣችሁ ወደ ተፈቀደላችሁ ወደ ተሰጣችሁ እግዚአብሔር ወደ ላካችሁ ሀገር ሁሉ ይሄዱ ማለት ነው። አትጠይቁ እነገሌ ዘንድ ሄዳለሁ እነገሌ ዘንድ አልሄድም አትበሉ ማለት ነው። እግዚአብሔር ወዳዘጋጀላችሁ መንገድ ሁሉ ሂዱ። እግዚአብሔር ባዘጋጀላችሁ ሀገር ሁሉ ተገለጡ፣ ሂዱ፣ ግቡ እና ምን በሉ ተረክቡ እድግተ ምስለ ዋላ እስርተ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ። ሰዎች ሁሉ በኃጢአት ማሰሪያ ታስረው ታገኛላችሁ። እናቲቱ በተላላቆቻችን ሰዎች ይመስላሉ ወይም ደግሞ በአይሁድ ይመስላሉ። ሐዋርያት በገቡበት ስፍራ ሁሉ አይሁድን ያገኟቸው ነበር። እንዲሁም ውርንጫዋንም ታስራ አብረው ያገኙ ነበር። በውርንጫ የተመሰሉ አሕዛብ ናቸው፣ በእናቲቱ አህያ የተመሰሉ ደግሞ አይሁድ ናቸው። ሁለቱም ግን ምን ብለዋል? ታስረው ታገኟቸዋላችሁ። አይሁድም በኦሪታቸው አሕዛብም በጣዖታቸው ከኃጢአት ነፃ መውጣት አልቻሉም። ሁሉም በኃጢአት ማሰሪያ የታሰሩ እንደነበሩ ያመለክታል፣ ያሳያል። አይገርማችሁም? የሰማይና ምድር ንጉሥ ያውም ደግሞ በዚህ መጽሐፍ ላይ በዚሁ አንቀጽ በዚሁ ምዕራፍ ላይ የጽዮን ንጉሥ ተብሎ የተጠራው ኢየሱስ ክርስቶስ በአህያ ላይ ተጭኖ ይመጣል አለ። ይሄ ምንን እንደሚያሳይ ተመልከቱት። በእውነት ክርስቲያኖች አህያ መስዋዕትነቷ ያልተወደደላት ለመስዋዕትም እንድትገባ ያልተፈቀደላት በብሉይ ኪዳን በዚያ በመቅደሱ ስርዓት ለአገልግሎት ማትፈቀድ ማትወደድ እንስሳ እንደነበረች ሁላችንም እናውቃለን። ምክንያቱም ከማይበሉት ወገን ነበረችና ምድቧ ያውም እኮ ወዴት እንደሆነ ታውቃላችሁ? ወደ ቤተ መቅደስ ነው ይዟት ሊገባ የፈለገው። ለምንድን ነው አህያዋን ወደ ቤተ መቅደስ ይዞ መግባት የፈለገው? ለምንድን ነው በአህያ ተጭኖ መግባት የፈለገው? ኢየሱስ ክርስቶስ ለሰማይና ለምድር ንጉሥ የሚገባ የሚመጥን ክብር ስላላት ነው በእሷ ላይ መግባት የፈለገው። ሌሎችን እንስሳት ያልመረጠው ለምንድን ነው ትሉኝ እንደሆነ በእውነት በመጀመሪያው ቀን ያደረገውን ነገር አስተውሉ። በተወለደበት ቀን እስትንፋሳቸውን የገበሩለት ማንና ማን እንደነበሩ ሁላችሁም ታውቃላችሁ። አህያና ላም ናቸው፣ ሌሎቹ አልነበሩም። ላሟ መስዋዕትነቷ የተፈቀደላት ናት። በዚያውም ላይ በአራቱ ኪሩቤል መካከል አንዱ በገጸ ላህም ይመሰላል። ያ ማለት ዙፋኑን ተሸክሞት ከሚኖሩ እንስሳት መካከል አራቱ ኪሩቤል መካከል አንዱ ገጸ ላህም ብለን የምንጠራው። በዚያውም ላይ ኢየሱስ ክርስቶስ ራሱ በመስዋዕትነቱ ላህም ተብሎ ተጠርቷል። ዘኢይትሄየል በቀርኑ በቀንዱ የማይበረታታ መስዋዕት ወልደ እግዚአብሔር ተብሎ ተጠርቷል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የተመሰለበት መስዋዕትነቱን ነው የሚያሳያኛው። ይሄ ላማሟሟቋ በዚያ ቀን ክርስቶስ መስዋዕት ሊሆን የመጣ መሆኑን የሚያመላክት ነው። አህያዋ ደግሞ ኢየሱስ ክርስቶስ የረከሰውን ዓለም ሊቀድስ እንደመጣ ነው የሚያሳየው። መስዋዕት ሆኖ የረከሰውን ዓለም ሊቀድስ እንደመጣ ነው የሚያሳየው። ስለዚህ ዛሬ በግልጥ ወደ መቅደስ ይዟት ሲገባ ታያ። ያን ጊዜ የብሉይ ኪዳን ሊቃነ ካህናት ለመስዋዕትነት ሊቀበሏት ያልፈቀዷት ያች አህያ ይዞ የሚመጣ ወይም የእንስሳ በኩር ሁሉ ለቤተ እግዚአብሔር ይሰጥ ነበር። ግን የአህያ በኩር በገንዘብ ይዋጅ ነበር እንጂ የአህያ በኩር ለቤተ እግዚአብሔር መስዋዕቱን አይሰጥም ነበር። ይህንን ታሪክ ሊቀይረው ኢየሱስ ክርስቶስ ተመልከቱት። አህያዋን ወደ መቅደስ ይዟት የገባው በዛውም ላይ እኮ እግዚአብሔር በአህያ ተጭኖ የመጣበትን እኮ ሊቃውንቱ ሲያመሰጥሩት እኮ እንዴት የሚገርም መሰላችሁ በእውነት። አህያ ሩጣ አትሮጥም፣ ብዙ አትሄድም፣ ደካሞች እንዲደርሱበት ነው ይላል። ወደ መቅደስ አብረውት እንዲገቡ ይፈልጋል። አቤት ትህትናውን፣ አቤት ቸርነቱን አያችሁት? ደካሞችን ትቶ መግባት አይፈልግም እግዚአብሔር ወደ መቅደስ። ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። ዛሬም በቤተ መቅደስ ይህን ዝማሬ እንዘምረዋለን። በሰማይ መድኃኒት በሰማይ ማለት ነው። ይሄውም በምድር ላለው ለክርስቶስ ነው እንዲህ ያለ ዝማሬ ቀረበለት። ሕፃናቱ የዘመሩት ዝማሬ ነው። ዛሬ በቤተክርስቲያን የምንዘምረው ዝማሬ ያን ጊዜ ሕፃናት በቤተ መቅደስ ያቀረቡት ዝማሬ ነው። ይህን ሲሰሙ አይሁድ የበለጠ ቅናታቸው አገረሸባቸውና አዝዞሙ ከማያርሙሙ ገስጾሙ ከማያርሙሙ እነዚህን ዝም እንዲሉ ገስጻቸው አሉት ይላል። በእውነት ባህሩንና ነፋሱን የገሰጸው አምላክ ሕፃናትን የሚገስጻቸው ይመስላችኋል? አይደለም። ባህሩንና ነፋሱን እኮ የገሰጸው ባህርም ጸጥ እንድትለው ነፋስን ባህሩን እንዳያናውጥ ነው። እዚህ ግን በእውነቱ አጋንንት እስኪቆጡ ድረስ የሚያደርስ ትልቅ የምስጋና ማዕበል ተነስቷል። ይህንን ያገሰጸው እግዚአብሔር የገሰጸው እንደገና አይሁድን ነው፣ ክፋታቸው ክፉዎችን ነው።
ዝም እንዲሉ ንገራቸው ብለው ሲናገሩት በሉቃስ ምዕራፍ 19 ላይ ደግሞ እንደምንመለከተው እንደው ምን አላቸው ጌታ? ለእማር ሙቱ ላንቱ አይባንኪላ እሊህ ዝም ቢሉ እኒያ ድንጋዮች ይጮሃሉ ያመሰግናሉ አለ። የቢታንያ ድንጋዮች ደግሞ እንደገና እንዳመሰገኑት ተነግሮለታል። በእውነት የእግዚአብሔር ምስጋና መሰወር ይቻላል? የእግዚአብሔር ምስጋናስ ማስቆም ይቻላል? በፍጹም አይቻልም። እግዚአብሔር መላእክት ባያመሰግኑት ሰዎች እንዲያመሰግኑት አደረገ አይደል እንዴ? ዲያብሎስ አላመሰግንም ቢል እኮ ነው ሰው እንዲያመሰግን የተደረገው። ሰዎች አላመሰግንም ቢሉ ሰማይና ምድር የማያመሰግኑት ይመስላችኋል? ሰማያት እግዚአብሔርን ክብር ይናገራሉ ተብሎ አይደል እንዴ የተጻፈው በመጽሐፍ? እግዚአብሔር ሰው ዝም ቢል ድንጋዮች እንዲያመሰግኑት የማያደርግ ይመስላችኋል? ድንጋዮችና ሌሎችም ፍጥረታት ባያመሰግኑትስ እግዚአብሔር ምስጋናው የሚታጎልበት የሚቋረጥበት ይመስላችኋል? አይደለም። የእግዚአብሔርማ ምስጋና የባህሪው ነው፣ መቼም ይቋረጣል አይባልም። በዚህ ቀን ምስጋና ያላቀረበ ማንም የለም። ይልቁንም የዘንባባ ዝንጣፊ ይዘው በቤተ መቅደሱ ዙሪያ እየዞሩ ያመሰግኑት ነበረ ኢየሱስ ክርስቶስን። ይህ ማለት የድል ነሽነት ምልክት ነው። ዘንባባ ሆሎሆርኒስን በገደለች ጊዜ ለዮዲት እንዲህ አይነት ምስጋና ነበር የቀረበላት። ዘንባባ ይዘው ነበር ያመሰግኗት። ምክንያቱም ዘንባባው እንደምታውቁት እሳት ቢለቁበት ከላይ ሾሁን ይበላው ካልሆነ በስተቀር ውስጡን እሳት አያገኘውም ይላል። ክርስቲያኖች ሆይ ዘንባባው የእናንተ ሕይወት ምሳሌ እንደሆነ ልብ ልትሉ ይገባል። እጃችሁ ላይ ያለው ዘንባባ ሕያውን በቀለበት አምሳሌ የሰራችሁት በእጃችሁም ይዛችሁ የዘመራችሁት በቤተ መቅደስ የተቀበላችሁት ያ ዘንባባ የእናንተ ሕይወት ምሳሌ ነው። የቤተ ክርስቲያን ሕይወት ምሳሌ ነው። ዘንባባ እሳት ቢለቁበትም ራሱን ጠብቆ መኖር እሾሁ ካልሆነ በስተቀር የሚቃጠል ነገር የለም ይላል። ክርስቲያንም ልክ እንደዚያ ነው። መከራ ቢጸናበትም ኃጢአቱን በመከራው እያቃጠለ እያጠፋ የአጋንንትን ፈተና በመከራው እያጠፋ ሕይወቱን ግን ጠብቆ ነው የሚኖረው። ዘንባባ ራሱን ለእሳት አጋልጦ አይሰጥም። ራሱን ከእሳት መጠበቅ ይችልበታል፣ ያውቅበታል። ክርስቲያኖቹ እናንተም ሕይወታችሁን ከአጋንንት ፈተና ሰውራችሁ ጠብቃችሁ ማኖር ይጠበቅባችኋል። ስትመለከቱ ዘንባባ ገራገር ነው፣ ለምለም ነው አይደለም? ዝም ብሎ እንዲሁ ለምለም ነው። ግን ከሌሎቹ እጽዋት ተለይቶ ራሱን ከእሳት የመጠበቅ ልምድ አለው፣ ችሎታ አለው። የመጠበቅ ችሎታ አለው። እሳት አይበላው፣ ከላይ ነው ገርፎት የሚሄደው። ክርስቲያኖች ሆይ ኃጢአት ከላይ ካልሆነ በስተቀር ውስጣችን እንዲገባ መፍቀድ የለብንም። በዚያውም ላይ ዘንባባ ቀጥ ብሎ ነው የሚወጣው፣ እንግዲህ እንደምታውቁት ማለት ነው። ግን ደግሞ ለምለም ይሆነ ነው። እኛም ቀጥ ያለ ክርስትና ቀጥ ያለ ሕይወት ነው ሊኖረን የሚገባ። የምንዝል ቀጠል ይሄ ቅርንጫፍ ማብዛት ምንድን ነው? ብዙ ሰው ቅርንጫፍ ያበዛል። በቃ ወደ ንግዱ መሄዳለው፣ ወደ እርሻው መሄዳለው፣ ወደ አዲስ ሚስት አግብቻለሁ የሚላለው፣ ብቻ ምክንያታችን ብዙ ነው። በቃ መንገዳችን ብዙ ነው። መንገዳችሁ አንድ ይሁን ክርስቲያኖች። እሱም ክርስቶስ ነው፣ እሱም ክርስትናችሁ ነው፣ እሱም ሃይማኖታችሁ ነው። በቃ ዘንባባው እሱን ነው የሚያመለክተው። ዛሬ ዘንባባ ቀን ለዚህ ቀን ያደረሰን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር ከዘወረደ እስከ ዛሬ ድረስ እንደጠበቀን ሁሉ ለበዓለ ትንሣኤው ሰሙነ ሕማማቱን አሳልፈን ደግሞ በዓለ ትንሣኤውን እንድናከብር አምላካችን እግዚአብሔር ይፍቀድልን። የዛሬውን ትምህርት እዚህ ላይ ጨርሳለሁ። ስለነበረን ጊዜ ሁሉ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልን። ዛሬ እንግዲህ እሁዱ ሆሳዕና ነው። ለምንድን ነው ሆሳዕና የተባለው? ይሄንን ታሪክ የዛሬ ዓመት ሰው ቢጠይቃችሁ ለሰው ማስረዳት ይገባችኋል፣ ክርስቲያን እንደመሆናችሁ ማለት ነው። ምን ማለት ነው ሆሳዕና? የዛሬው እሁድ ለምንድን ነው ሆሳዕና የተባለው? ይህ ሁሉ የተፈጸመው እንደዚህ ያደረገው በነቢይ በዘካርያስ የተነገረው ትንቢት ይደርስ ዘንድ ነው። ምን የሚል? የጽዮንን ልጅ እንዲህ በሏት፣ እነሆ ጻድቅና የዋህ የሚሆን ንጉሥሽ በአህያዋና በውርንጫዋ ላይ ተጭኖ ወደ አንቺ ይመጣል ተብሎ በነቢይ የተነገረው ይፈጸም ዘንድ ጌታችን አህያ አምጡልኝ አለ። ወገብሩ አርዳይሁ በከመ አዘዞሙ እግዚእ ኢየሱስ። ደቀ መዛሙርቱም ጌታችን እንዳዘዛቸው ሄደው ወደፊታቸው ወዳለው ሀገር ሂደው አንዲት እናት አህያ ከነወርንጫዋ ታስራ አገኙ። ያችን አህያ ፈትተው ለጌታ አመጡለት። ወረሃኑ አልባሲሆሙ በላዕሌሆሙ። ቅዱሳን ሐዋርያት ልብሳቸውን መደረቢያቸውን ከአህዮቹ ላይ አነጠፉለት። ወተጽዕነ ዲቤሆሙ። ጌታችንም በሁለቱ አህዮች ተጫነባቸው። እናቲቱ ሁለት ነገር እናስተውላለን እንዴት አድርጎ እንደተጫናቸው። ግልገሊቱ ዝቅ ያለች ናት፣ እናቲቱ ከፍ ያለች ናት። እሱ ባወቀ ግን
ከፍና ዝቅ ሳይሉ ሁለቱን እንደ በሬ ጠምዶ በአንድ ላይ ተጭኗቸዋል። አንድም ደግሞ ውርንጫይቱ ጭነት ያለመደች ናት። እሱ ሲፈቅድ ግን መጫን ያለመደችው ውርንጫ ጠባይ ኑሯት ተገዝታ ለሱ ታዘዘች። ከቤተፋጌ እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱን በእግሩ ሄደ። 2ቱን ምዕራፍ በእናቲቱ ሄደ። 2ቱን ምዕራፍ በእናቲቱ ከሄደ በኋላ መቅደሱን 3 ጊዜ ዙሮ በውርንጫይቱ ገብቷል። ይህ 16 ምዕራፍ ይሆናል። ከዚህ በኋላ ይህንን ሲያደርግ በአህያ ላይ ተጭኖ ሲሄድ ሌሎቹ ሕዝቦች ምን አደረጉ? ወነጸፉ አልባሲሆሙ ውስተ ፍኖት፣ እንኳን አንተ የተጫንክባት አህያ እንኳን መሬት ልትነካ አይገባትም ብለው ለአህያይቱ ልብሳቸውን አነጠፉለት። ሐዋርያት ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ምን አደረጉ? ለአህያይቱ አነጠፉላት። አህያይቱ በመሬት ላይ አትሄድም ብለው። አንዳንዶቹ ደግሞ ምን አሉ? ወቦ ካልአን ሕዝብ እለመተሩ አይጹቀ ይላል። ሌሎቹ ደግሞ ሙስተዕፀው። ሌሎቹ ደግሞ ምን አደረጉ? ከወይራው ይኸው እንደዚህ ከዘንባባው በዕለቱ ጌታ ተቆርጦ የተመሰገነበት ዛፍ ነው። ይሄ 3 አይነት ዛፎች ናቸው የሆሳዕና ዕለት ጌታ የተመሰገነባቸው። ልብሳቸውን ማንጠፍ ያልቻሉ ሰዎች ደግሞ ቅጠል እየቆረጡ አነጠፉለት። አንዱ ዘንባባ ነው፣ አንዱ ወይራ ነው፣ አንዱ ደግሞ ምንድነው? ተምር ይባላል። የተምር ዛፍ ነው። እነዚህ 3ቱን አነጠፉለት። ከዚያ በኋላ በፊት ያሉትም እለሂ ያሐውሩ ወለሂ ይተልው፣ አህያይቱን እየመሩ የሚሄዱ ነበሩ። ከአህያይቱ በኋላ የሚከተሉ ነበሩ። አህያይቱን የሚመሩትም ሆሳዕና ለወልደ ዳዊት ይላሉ። አህያይቱን የሚከተሉትም ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና መባል ይገባዋል። ሆሳዕና ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ቡሩክ ነው። ሆሳዕና በአርያም፣ በአርያም ለእርሱ ምስጋና ይገባል እያሉ አመሰገኑት። ሕፃናት ተሰብስበው በዛሬ ቀን ጌታችንን ሆሳዕና በአርያም፣ ሆሳዕና በአርያም እያሉ አመስግነዋል። ሕፃናት የሚባሉት እንደነዚህ ሕፃናት ብቻ አይደለም። የ40 ቀን ሕፃናት ቤተ መቅደስ በብሉይ ኪዳን ቤተ መቅደስ መግባት የሚቻለው በ40 ቀን ነው። 40 ቀን መዋዕለ ንጽሕ ተፈጽሞላቸው ቤተ መቅደስ የገቡ ሕፃናት እናታቸው ልጄ ምን ሆነ እያሉ እየደነገጡ የ40 ቀን ሕፃን አፉ ሲፈታ ያስደነግጣል። የእናቱን ጡት እናቱ ጡት ስታጎርሰው ጡቱን እየተወ ሆሳዕና በአርያም ብሏል። ዛሬ የ40 ቀን ሕፃናት የ80 ቀን ሴቶች ሕፃናት ሆሳዕና በአርያም እያሉ ፈጣሪያቸውን ለይተውት አውቀውት አመስግነውታል። ታዲያ በዚህ ጊዜ ቀናተኞች ጸሐፍት ፈሪሳውያን መጥተው እነዚህ ሰዎች የሚሉትን አሰማም እንዴ አሉ። ምን እያሉህ ነው አሉ። አሰማም? አዎ ሰምቻለሁ። እናንተስ የመጽሐፉን አልሰማችሁም እንዴ አሉ። ለምንድን ነው? ሆሳዕና የሚባለው ነገር ቁም ነገር ስላለው ነው። ሕዝቡ ሆሳዕና ሲል ለምንድን ነው ዝም የምትለው? ገሥጾሙ ለአርዳኢከ፣ ደቀ መዛሙርትን ገሥጻቸው፣ ሕዝቡንም ዝም በሉ፣ ሆሳዕና አትበሉኝ በላቸው አሉት። ለምንድን ነው ዝም እምላቸው? አሰማም እንዲህ አሉት። እናንተ የመጽሐፉን አልሰማችሁም? እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በይንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋኢ፣ ከሕፃናት አንደበት ምስጋናን አዘጋጀህ፣ በይንተ ጸላኢ ዲያብሎስን ደስ አይበለው ብለህ፣ ከመ ትንሥቶ ለጸላኢ ጸላኢ ዲያብሎስን ወደ ገፋኢ ገፋኢ አይሁዳዊ ትነቅለው ዘንድ ከሕፃናት አንደበት ምስጋናን አዘጋጀ ተብሎ የተነገረልኝ ፈጣሪ ነኝ እኮ አላቸው። አላወቃችሁኝም እንዴ? ፈጣሪ ነኝ አላቸው።
ይህንን አማን እብለክሙ እነዚህ ሕፃናት ዝም ቢሉ ይላል። ተመልከቱ፣ ድንጋዮች ያመሰግኑኛል አለች። እነዚህ ድንጋዮች ያመሰግኑኛል። ሕፃናትን ዝም በሉ፣ እሱ ዝም ባይል ዝም በሉ ዝም አላስቢል ቢለዱና ሕፃናትን ዝም በሉ ሆሳዕና አይባልም አትበሉ ብለው ሕፃናትን ከለከሏቸው። ሲከለክሏቸው የደብረ ዘይትና የቢታንያ ድንጋዮች በሙሉ መጥተው አፍ አውጥተው ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት እያሉ አመሰገኑት። በቤተ መቅደስ ያሉትን ነጋዴዎች በሙሉ ጠርጎ አስወጣ። ይሄ ታሪኩ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እነዚያ ሁለት አህዮች የተባሉት እኛ ነን፣ ሰዎች ነን። የታሰሩ አህዮች የተባሉን በመርገም በሞት በሕማም የታሰርን እኛ ነበርን። በአዳም መርገም የታሰርን እኛ ነን። ፈታችሁ አምጡልኝ ያለ ጌታ ዓለምን ሁሉ በድንቁርና የታሰረውን በወንጌል፣ በባርነት የታሰረውን በልጅነት፣ በክደት የታሰረውን በሃይማኖት፣ በደዌ የታሰረውን በፈውስ፣ እንደገና ደግሞ በኃጢአት የታሰረውን በክህነት እየፈታችሁ አምጡልኝ ማለት ነው። ሂዱና አምጡልኝ ያላቸው ይሄንን ነው። አህዮቹን ለምን ትፈታላችሁ ሲላችሁ ጌታቸው ይፈልጋቸዋል። አያችሁ፣ ጌታቸው ይፈልጋቸዋል። ይህ በጣም የሚደንቀኝ ቃል ነው። ይፈልጋቸዋል ለምን ማለት ነው? ጌታቸው ይፈልጋቸዋል። እኛ ባለቤት ያለን ሰዎች ነን። ባለቤት ያለን ሰዎች ነን። ምን ማለት ይመስላችኋል? የሚያስብልን አካል አለ። ታስረንም ያስብልናል እግዚአብሔር። አህዮቹ እናት አህያና ውርንጫ አህያ ናት። እናት አህያ የተባለች አይሁድ ናቸው። እናቲቱ መጫን ለምዳለች፣ አይሁድም ሕግ ለምደዋል። ውርንጫ አህያ የተባለ ደግሞ ሕግ ያለመደ ሰው ነው። በአህያይቱ ላይ የተነጠፈው ልብስ የሐዋርያት ትምህርት፣ የሐዋርያት ክህነት፣ የሐዋርያት ሥርዓት፣ የሐዋርያት መሥዋዕትና የሐዋርያት ሰማዕትነትና ሕይወት ነው። ይህንን የተከተለ ሰው ይድናል። ክርስቶስ ከአህያይቱ ላይ የወጣ ልብስ ከተነጠፈባት በኋላ ነው። ከክርስቲያን ጋር ክርስቶስ የሚኖረው የሐዋርያትን ትምህርት ከተማረ፣ የሐዋርያትን ሃይማኖት ካመነ፣ የሐዋርያትን ጥምቀት ከተጠመቀ፣ በሐዋርያት ክህነት ከተፈታ፣ የሐዋርያትን መሥዋዕት ተቀብሎ ሥጋውን ደሙን ከተቀበለ፣ በሐዋርያት ሥርዓት ከጸና፣ በሐዋርያት ሕይወት ከኖረ ክርስቶስ ያድርበታል። ሐዋርያይቱ ለአህያይቱ ልብስ ሲያለብሷት፣ ሰዎቹ ደግሞ ለአህያይቱ አነጠፉ ማለት የሐዋርያትን ትምህርት ተቀብሎ የሥጋ ፈቃድን መተው ነው። የሐዋርያትን ትምህርት ተቀብሎ የሥጋ ፈቃድን መግዛት። እዩ ተመልከቱ። የሥጋ ፈቃድ ነው ልብስ የተባለ። ያንን አስቀንጥሮ መርገጥ ማለት ነው። ለራስ ማስገዛት ማለት ነው። ጫፉ ላይ ይዋጋል አይደል እንዴ? ጫፉ ላይ ይዋጋል። ምንድን ነው? አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ አሸናፊ እግዚአብሔር ነህ። አንተ ነው የምትወጋልን። ማንን? ሰይጣን። ስለዚህ ምን አደረገ? ክርስቶስ ሙቶ በሞቱ ሞትን ወግቶ አሸነፈ። ሁለተኛ ደግሞ የዘንባባን ግንድ እሳት ብታቃጥሉት ለብልቦ ይተባዋል እንጂ ጨርሶ አይበላውም። ለብልቦ ይተባዋል እንጂ ጨርሶ አይበላውም። ምስጢሩ ምንድን ነው? ጨርሶ የማትታወቅ የማትመረመር አምላክ ነህ ማለት ነው። እንደገና ደግሞ ዘንባባ የደስታ ምልክት ነው፣ የማግኘት ምልክት ነው። አብርሃም ይስሐቅን ሲወልድ፣ ይስሐቅ ያዕቆብን ሲወልድ ዘንባባ ይዞ እግዚአብሔርን አመስግኗል እና አንተ ተድላ ደስታችን በአንተ የሚፈጸምልን ፍስሐ ኩሉ ዓለም ነህ ሲሉ ዘንባባ ይዘው አመስግነውታል። በፊት የሚሄዱትም በኋላ የሚከተሉትም ምን እያሉ አመሰገኑ? ለምንድን ነው ለዳዊት ልጅ መድኃኒት መባል ይገባዋል የምንለው? ክርስቶስ የሰው ልደት ስለተወለደ እሱ አያድንም እንዳይሉት፣ እንደ ነቢያት እንደ ሐዋርያት ነው፣ እንደ ማንኛውም ጻድቅ ነው እንዳይሉት ለዳዊት ልጅ መድኃኒት መባል ይገባዋል። እርሱ መድኃኒት ነው፣ አዳኝ ተብሎ መመስገን ይገባዋል፣ ያድናል። አንድም ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ሆይ ማረኝ ማለት ነው። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያሉ ጸልየው ይጮው ነበረ። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ መንገዱን ሂዱበት እያሉ የሚከለክሉ ሰዎች ነበሩ። አትጥሩት ረፍዶበታል እያሉ
የዳዊት ልጅ ወይ ማረኝ እያሉ ድምፅ ጨምሮ ይጮኻሉ። ዓይናቸውን አበራላቸው። በዛሬው ቀን ሆሳዕና የሚል ቃል ጠርቶ ዓይናቸውን ፈወሰላቸው። እውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ወይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ ያለበት። ዝም በል የሚሉት ደግሞ አትጸልይ የዚህ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ የሚሉ ያስተማረን የመከረን እግዚአብሔር የተመሰገነ ይሁን።